እኔ ካንቺ ምን እፈልጋለሁ? እኔ ምን አውቃለሁ? ምናልባት ቪዲዮ እንዳታይ የምፈልገው ርብቃን ነበር። ለሷ ደግሞ ራስሽ አሳይተሻታል። እሺ እስከ መቼ ነው የኔ ያልኩትን ሁሉ ሳልይዞ የምትነጥቀኝ? አላሳዝንህም? ማንም የለኝም እኮ ቢያንስ አንተ አትረዳኝም እንዴ? የኔ ቆንጆ ሲጀምር አንቺ ፈልገሽ የምታጭው ነገር የለም። አሁን ያላየውን አለማሳዩና ከአንቺ ውጭ ሁሉንም እምቢ እንዲል አድርጊ። ሲዝትብሽ ነበር። ብትጠነቀቂው ግን አይከፋም። በሰላም አይመስለኝም። የሆነች ኩራተኛ ናት ብዬ ነው። ብትኮራም ኩራት ራት እንደማይሆን ታውቃለች። ስለዚህ ለአያት አይደለም ከዚህ በኋላ ስሙን ልሰማ አልፈልግም። አታስቢ፣ አትሰሚ። አሁን ደግሞ ተስፋ ያደረኩበት አቤል በእኔ ለሌላ ሲደረበ ቆይ አሁን ምን ቀረኝ? አየሽ ስተትሽ በሰው ተስፋ አደረግሽ። በፈጣሪሽ ተስፋ አድርገሽ ቢሆን ኖሮ እዚህ ውሳኔ ላይ አደርሽም ነበር። አሁንም ግን እድላለሽ። አሁንም አበቃ። እኔ እንዳንቺ አይደለሁ። ታውቃለህ ደግሞ ይቅርታን አልተቀበልኩም። እሺ እና ይቅርታ እንድታረጊልኝ ምን ላድርግ? አንድ ቅድመ ሁኔታ አለኝ። መብሰልሰል በጸጸት የግርሳት ሆኖ መኖር ሀቅም ወይ መጉደልህ አመመኝ። ማታ እኮ አስደነገጥከኝ። በጣም ይቅርታ። ቆይ እዛ ምን ትሰራለህ? እየጠበኩሽ ነበር። አታስብ፣ ምንም አልሆነም። አደጋ ላይ ነበርሽ። ቢሆንም ጠባቂ አያስፈልገኝም። አንቺን መጠበቅ እኮ ግዴታዬ ነው። ለአሁኑ አመሰግናለሁ። ደግመ ግን አጠገቤ እንዳትደርስ እባክሽ ፍቅር። እኔ ሰላሜን አጥቻለሁ። እመኚኝ፣ ነገሮችን እናስተካክል። እንደነበር ነው እንቀጥላለን። እንዳምንም ያደርገኝ ነገር አለ። እሺ በምን ላሳምንሽ? በእውነታው በቅርቡ ሁሉንም እውነታ የሚያረጋግጥ ነገር አመጣልሻለሁ። ግን መጀመሪያ ቃል ግቢልኝ። ለምኑ? ወደ ነበርንበት እንደምንመለስ። እሱ እንደ እውነታው ይወሰናል። በቃ ደህና ነው። ደህና ሁኚ። ፍረጂ ጨረቃ ከዋክብቱን ጥሪ ለባይተዋር ጎኔ ቀጠሮን ቅጠሪ እሪ የሚለው ልቤ አይኖቼ ቢሰሙ ይሄው መጡ ማታ ችሎት ሊታደሙ መቼ ነው እንደዚህ የምሰቃየው? ልጅነቴን ያለ እናት ያሳደገኝ አባቴ ሲታመም ከሱ ይበልጥም ብዬ በልጅነቴ ትምህርቴን አቋርጬ ተሰደድኩ። ግን እድሌ እንደዛ የምወደውን አባቴ ነጠቀኝ። ሀዘኔን በሰው ሀገር ዋጥ አድርጌ ለመኖር ስጥር በአሰሪዎቼ ግፍ ተማረሬ ራሴን ላጠፋ ስል ሰው ልከህ ሳልሞት አዳንከኝ። ይሁን የመኖር ምክንያት የለኝም ብዬ ሳማረረ በአቤል ተስፋ ሰጠኝ። ቤት ገዝቼ ከሱ ጋር ህይወትን ላጣጥም ጠቅልዬ ስመጣ ቤቴንም ትዳሬ ያልኩትንም አከታትለ ነጠቀኝ። እሺ እስከ መቼ ነው የኔ ያልኩትን ሁሉ ሳልይዞ የምትነጥቀኝ? አላሳዝንህም? ማንም የለኝም እኮ ቢያንስ አንተ አትረዳኝም እንዴ? ከዚህ በላይ ግን አቅም የለኝም። በቃኝ። የዛች የርብቃ ብር ነው፣ ወስደሽ ስጫት። ተርፍም አለው ማለት ስጫት እንሰጣታለን ነበር እንዴ? የማገኘው ወሳኝ ሰው አለ። ደስታዬን ማበላሸት አልፈልግም። ማንን ነው የምታገኙ ደግሞ? እሱ የምን ደስታ ነው? የምነግርሽን አታምኚም ጓደኛዬ። እስኪ ልስማው፣ ንገሪኝ። አቤላ እኮ ላግኝሽ ብሎ ደወለልኝ። እየዋሸሽኝ ነው አይደል? ለዚህ ነው እኮ አታምኚኝም ያልኩሽ።
እንዴ እንዴት? እኔ አላውቅም። አይገርምሽም? ግን ሲዝትብሽ ነበር። ብትጠነቀቂው ግን አይከፋም። በሰላም አይመስለኝም። በሰላም ነው የሚመስለኝ። ድምፁ ብታይ ፍክት ብሎ ነበረ። ቢሆንም መጠንቀቁ አይጎዳም። በይ በቃ አሁን እሺ ይቅናሽ ብለሽ መረቂኝ። በይቅናሽ ጓደኛዬ። አግባብቶ ያካባችሁ። አሜን አሜን። እኔ አሮጊት ብቻ ቆንጆ ጥፊ እንዳያደስሽ። በይ ቻው። ቻው። አታምነኝም። ላግኝሽ ስትለኝ ደብረኝ ተኝቼ ነበረ። የምር መተኛትሽን ባቅ ኑሮ አልጠራሽም ነበር። ኧረ እንኳንም ጠራኸኝ። እና አላስቸገርኩሽማ። እሺ ሙሽሪት፣ ለምን መጣሽ? አንቺ ልጅ ስንት ጊዜ ነው ቤትሽ ሰው ሲመጣ እንደዚህ አይባልም ያልኩሽ? አሁን ማለት የፈለግሽውን በይና ውጪ። ቆሜማ አልነግርሽም። ኧረ ቢያንስ ውሃ አምጪልኝ። ምንም ቢሆን እኮ የቀድሞ ፍቅረኛ እሸት ነኝ። እባክሽን ሄርሜላ ወደ ጉዳይሽ ግቢ። ለማንኛውም የወንድሜ ዳቦ ወደፊት ሚስቱ ተከፍሏል። አብራችሁ የተጠቀማችሁትንም ሳይቀር ተከፍሎሻል። አያስፈልግም። እኔ እሱ ጋር የቀረኝ የራሴ ገንዘብ ነበር። እሱንም ደግሞ ልኮልኛል። ከዛ የምትመጡ ሴቶች እኮ እንዴት ለፍታችሁ እንደምታመጡት ስለምናውቀው 70 ሳንቲም ሳናስቀረን የከፈልን። ልፋታችንን ካወቃችሁ በቂ ነው። አመሰግናለሁ፣ ግን አያስፈልገኝም። አስበሽዋል? ነገ የራሱን ህይወት ሲጀምር የእሷን ገንዘብ አጥፍቼባታለሁ እያለ እንዲሳቀቅብኝ አልፈልግም። እኔ ማውራት ሱስ የለብኝም። አሁን ላይኖርብሽ ይችላል። የሆነ ቀን ግን ሚዲያ ላይ ወጥተሽ ላቤን በልተው ምናምን ስትይ እንሰማሻለን። ለነገር እንደመጣሽ ገብቶኛል። ከጨረሽ ውጪልኝ። በነገራችን ላይ ሰሞኑን ጓደኛ እያቅልሽልሻት ነው። ሴት ከሆነች ክርስትናው ላንቺ ነው። አንቺ ምንም አይነት ክብር አይወደልሽም። ተነሽ ውጪ፣ ተነሽ ውጪ፣ ተነሽ። እንደዚህ ተጫዋች አትመስይኝም ነበር። ገና ስታውቀኝ ከዚህ በላይ ተጫዋች እንደሆንክ ይገባል። እሱን እናያለን። እሺ መጣሁ። ወዴት ነው? መታጠቢያ ቤት ደርሼ ልምጣ። እሺ አትቆይ። እንዴ ገና ከሆነ ናፈኩ እንዴ? አይገርምሽም? የኔ ማር ቶሎ እመለሳለሁ። እሺ በዛው ብትቀሪ ምኞቴ ነው። ግን የኔን ህይወት እንዳመሰቃቀልሽ ያንቺንም ሳላመሰቃቅለው የትም እንድትሄጂ አልፈልግም። እርግጠኛ ነኝ የራስሽን ስለምትወጂ በራስሽ ስም ነው የሚሆነው። የኔ ቆንጆ ሲጀምር አንቺ ፈልገሽ የምታጭው ነገር የለም። አሁን ያላየውን አለማሳዩና ከአንቺ ውጭ ሁሉንም እንዲል አድርጊ። ምን እያደረክ ነው? እንዴ ምን አደረግኩ? የኔ ስልክ እኮ ባትሪ ስለዘጋ በአንቺ ጌም ልጮት ብዬ ነው። አትለኝም። መጀመሪያም እንደዛ እንደምጠላኝ እያወቅኩኝ በአንድ አፍቃሪ ስትሆን ጠርጥሬ ነበር። ምንድን ነው የጠረጠርሽው? ልትበቀለኝ አስበህ እንደመጣ። ምን ማለት ነው ይሄ ደግሞ? ሁለተኛ አጠገቤ እንዳትደርስ። አይደለም ሪች ብለሽኝ ነው። ነገሮች እንዳሰብኩት ሄደውልኝ ቢሆን ኖሮ እኔ ነበርኩ ይሄን ቃል የምጠቀም። በፍቅር ብትይዢ ኖሮ እጠቅምሽ ነበር። ታያለሽ፣ አሽቀንጥረሽ የጣልሽው ብርና እኔ ህይወትሽን ገሃነም ነው የምናደርገው። ክብረ ቢስ
ሪች ቆይ ስልክሽን መንካቴ ነው የኔ ያለናደደሽ? ልትዋሸኝ እንዳትሞክር። ቆይ ምን ፈልገህ ነው? እኔ ካንቺ ምን እፈልጋለሁ? እኔ ምን አውቃለሁ? ምናልባት ቪዲዮ እንዳታይ የምፈልገው ርብቃን ነበር። ለሷ ደግሞ ራስሽ ያሳይተሻታል። እና ምን ፈልገህ ነው ስልክ የምትጎረጉረው? ነገርኩሽ እኮ ሪች፣ ውስጥ ስትቆይ በቃ ስልክሽ ላይ ጌም ካለ ብዬ እየፈለኩ ነበር። ቆይ ፓስወርድ እንዴት አወቅ? አረ በእናትሽ አታካብጪው። እንደዚህ ተጠራጣሪ ነሽ እንዴ? ይቅርታ እንደማለት ካንተም ብሶ ተጠራጣሪ ትላለህ? እሺ ይቅርታ። ተወኝ ወደዛ። እኔ ስለ ነው የምትለኝ? ሪች ምን አይነቷ እስስት ነች በእናታችሁ። ምንድን ነው የሚቀያይራት? ወግ ሲከበር የሰው ስትሆን ማየቴ ላይቀር ውዴ። እዛ ሆኜ ራሱ እኮ እንደዚህ አይነት ምሽት የምናሳልፍበት ጊዜ በጣም ሲናፍቀኝ ነበር። ያው ናፍቆትሽን እየኖርን አይደል? በጣም ነው የማፈቅረው። ከኔ አይበልጥም ብለሽ ነው? ዱብዳ በላይ ወርዶ በኔ ባለቅስም ይሁን እኩለም አባሳለው የከፋብሽ እህሳለው ጨከነብሽ አረለሜ አንቺ ምን አይነት ባለጌ ነው ወንድምሽ? ምን አደረገሽ? እኔ ምሩን ነው ብዬ ስፍስፍ ስለላት አጅሬ ለካለ ስለላ ነው የመጣው። ለምን ነው የሚሰልልሽ? ምን አቅለታለሁ? የስልኬን ፓስወርድ ከፍቶ ሲበረብር ነበር። ምን ችግር አለው? ምን ማለት ነው? ምን ችግር አለው ማለት? መረጃ ለማጥፋት ቢሆንስ? ይሄ ምን መረጃ? አንድ የነበረሽ መረጃ ያ ቪዲዮ ነበር። ሌላ ምን አለ? ግን ታውቂ የለ ሰዎች ንብረቴን ሲነኩብኝ እንደምበሳጭ። ፎርማልማ አትሁኝ። የስንት ጊዜ ምኞትሽ እኮ ነው። እና ምን ይሻለኛል? ይቅርታ እያለኝ እኮ ትቼው ነው የመጣሁት። የምርሽን ነው? አቤላ ከሱ እንዳይርቅ የሚፈልገውን ሰው ብቻ ነው ይቅርታ የሚጠይቀው። ወይኔ በእናትሽ ትልቅ ስህተት ሰራው። ቀላል እድልሽን ነው ያበላሸሽው። በሆነ መንገድ ልትክሺው ይገባል። እንደሱ ይሻላል። ለምን አብራችሁ አትዝናኑ? በዚያውም መግባቢያ ይሆናችኋል። ልክ ነሽ። እንደውም አሪፍ መካሻ ይሆነኛል። በቃ ቤት ገብቼ ልብሴ ልቀያይርና እደውልለታለሁ። እሱ ነው የሚሻልሽ። ጓደኛዬ አመሰግናለሁ። በአንድ ያረጋጋሽኝ እኮ። ደግሞ ያሰብሽው ሲሆን እርሽኝ አሉሽ። ብቻ ይሳካልኝ እንጂ እንዳያሳስብሽ። አንቺ የሄድሽበት እንዴት ነበረ? ተቀበለች? ያንን ሁሉ ብር አይታ አልቀበልም ትላለች ብለሽ ነው? የሆነች ኩራተኛ ናት ብዬ ነው። ብትኮራም ኩራት ራት እንደማይሆን ታውቃለች። ስለዚህ ላያት አይደለም ከዚህ በኋላ ስሙን ልሰማ አልፈልግም። አታስቢ፣ አትሰሚ።
እስከዚች ነው እንዲህ ነው ህይወት። ማን ያለሽ? ያንን ሁሉ መከራ አልፈሽ እዚህ ደርሰሻል። እንዴት ወደ ኋላ ትመለሻለሽ? ምክንያቱም ለዚች ምድር የተገባው ስላልኩ። አትሳሳች። ፈጣሪ የወደደውን ነው የሚፈትነው። አባባል ነው እባክሽ። ሁሌም መፈተን እንዴ? እንደ እኩዮቼ መዘነጥ ሳያምረኝ ልጅነቴን በአረብ ሀገር አቃጠልኩኝ። አሁን ደግሞ ተስፋ ያደረኩበት አቤል በእኔ ለሌላ ሲደረገ፣ ቆይ አሁን ምን ቀረኝ? አየሽ ስህተትሽን። በሰው ተስፋ አደረግሽ። በፈጣሪሽ ተስፋ አድርገሽ ቢሆን ኖሮ እዚህ ውሳኔ ላይ አደርሽም ነበር። አሁንም ግን እድላለሽ። አሁንም አበቃ። ሄሎ ኤቢ፣ አቤት። አንተ አቤት ትለኛለህ እንዴ? እና ምን ማለት ነበር? ብቻ አኩርፌ ነው አትለኝም? እኔ እንዳንቺ አይደለሁ። ታውቃለህ ደግሞ ይቅርታን አልተቀበልኩም። እሺ፣ እና ይቅርታ እንድታረጊልኝ ምን ላድርግ? አንድ ቅድመ ሁኔታ አለኝ። ምንድን ነው እሱ? ሄሎ። እና አሁን ነው ቦታው የት ነው? እሺ መጣሁ። እሺ አመሰግናለሁ።